ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁሟቸው ረቡዕ መጋቢት 17 2017 ዓ.ም በኤክስ ገጻቸው ጥሪ ያቀረቡ። ጠቅላይ ሚኒስትሩ የሁለት ዓመት ቆይተው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣዩ 1 ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው ይህንን የፕሬዝዳንት እጩ ጥቆማ ጥሪ በትግርኛ ቋንቋ ያስተላለፉት። በዚህ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖር የተናገሩ ሲሆን በቅርቡ የፌዴራሉ መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር የለም። አብይ ለእጩዎች ጥቆማነት ያቀረቧቸው መስፈርቶች የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ብላቸው የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽህፈት ቤት ኢሜል በመላክ መጠቆም እንደሚቻል ጠቅሰዋል። የትግራይ ክልል አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ በማህበራዊ ገጻቸው ላይ የወጣው ጥሪያቸው ጥቆማው ለምን ያህል ጊዜ እንደሚቆይ ያለው ነገር የለም። ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያ የሚቀርቡ ወይም የሚያቀርቡት አገልግሎት ገንዘብ ከሚያገኙ የድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበሰብ መዘጋጀቱን አሰራሩን ለመተግበር ከወጣው የመንግስት ሰነድ ለመመልከት ተችሏል። በድረገጽ የሚቀርቡ የሚዲያ አገልግሎቶች ፖድካስት፣ ፊልም፣ ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክስ ዘዴ በሚቀርብ የትራንስፖርት አገልግሎት ላይ በተመሳሳይ ሁኔታ እሴት ታክስ እንዲካተት አድርጓል። ኤርትራ የጦር ልምምድ ልታካሂድ ነው። የጦር ልምምዱ የባህር ኃይል የጦር ልምምድ መሆኑን ከዚህ ጋር በተያያዘ እየወጡ ያሉ መረጃዎች እያመላከቱ ነው። ይህ የባህር ኃይል የጦር ልምምድ ከሚያዝያ 5 እስከ 10 2017 ዓ.ም የሚካሄድ መሆኑም ታውቋል። ይህንን የጦር ልምምድ ያስተባበረችው ህንድ ስትሆን የጦር ልምምዱም ኤርትራን ጨምሮ ሌሎች የቀይ ባህርና የህንድ ውቅያኖስ አዋሳኝ ሀገራት ያካተተ ሰፊ የጦር ልምምድ ነው። በዚህ የጦር ልምምድ ውስጥ ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ጅቡቲና ኬንያ መካተታቸውን እየወጡ ያሉ መረጃዎች አሳይተዋል። የሱዳን ጦር በአገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታወቀ። ቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲሉ በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ ጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተጠለፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችንና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ፍልስጤማውያን በጋዛ ሐማስን በመቃወም ሰልፍ አድርገዋል። ይህ የተቃውሞ ሰልፍ በኦክቶበር 2023 በእስራኤል ላይ ከተፈጸመው ጥቃት በኋላ ሐማስ ላይ የተደረገ ከፍተኛ ተቃውሞ ነው ተብሏል። በሰሜናዊ ጋዛ በሺዎች የሚቆጠሩ ተቃዋሚዎች ሐማስ አውት፣ ሐማስ ቴሮሪስት፣ ጦርነቱ በቃ ሲሉ ድምጻቸውን አሰምተዋል። በዚህ ጦርነት ምክንያት በጋዛ የሟቾች ቁጥር 50,000 መብለጡን የጤና ጥበቃ ሚኒስቴር ዘግቧል። ሩሲያ እና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈርመዋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከአሜሪካ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነው የንግድ መተላለፊያ ይከፈታል ብሏል። ዋይት ሃውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከር መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት
ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬኑ ፕሬዝዳንት ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል። ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ጊዜው ገና ቢሆንም ውይይቶቹ መደረጋቸው መልካም ነው፣ ትክክለኛ እርምጃ ነው ሲሉ ከኪዮቭ ለጋዜጠኞች ተናግረዋል።